ማንኛውም ቁጥር ናቹራል ነምበር፣ ሆል ነምበር፣ ኢንቲጀር በሙሉ ራሽናል ነምበር ይባላሉ ማለት ነው። ናቹራል ቁጥሮች ከሌሎች ስብስቦች አንፃር ሲታዩ ብዛታቸው ቁጥራቸው ወይም አነስተኛ መሆናቸውን ያሳያል። ራሽናል ቁጥር በኤ ኦቨር ቢ መልክ ሊገለጽ ይችላል። እዚህ ጋር ዲኖሚኔተር ላይ ወይም ታህት ላይ ያለው ቢ ዜሮ ሊሆን አይችልም። ተማሪ ቤት ላንቺ ተማሪ ቤት ላንተ Hello class, welcome to Tamari Bet. Today we are going to deep into relations among rational numbers. Specifically, we will see about natural numbers, whole numbers, integers, and rational numbers. So, rational numbers are defined as any expression of the form A over B for B is different from 0 is called rational number. Examples of rational numbers include 1 over 5, 3 over 7, 3 over 5, negative 8 over 2, negative 14 over 4, and so on. So, ተማሪዎች ራሽናል ነምበር በዚህ መንገድ ትርጓሜ መስጠት እንችላለን ማለት ነው። ማንኛውም ራሽናል ቁጥር በኤ ኦቨር ቢ መልክ ሊገለጽ ይችላል። እዚህ ጋር ዲኖሚኔተር ላይ ወይም ታህት ላይ ያለው ቢ ዜሮ ሊሆን አይችልም። ምክንያቱም ማንኛውንም ቁጥር በዜሮ ማካፈል ስለማንችል ኤ ኦቨር ቢ ፎር ቢ ኢዝ ዲፍረንት ፍሮም ዜሮ ብለን ሪስትሪክት ማድረግ እንችላለን ማለት ነው። ስለዚህ በዋነኝነት ዛሬ የምናየው ናቹራል ነምበር፣ ሆል ነምበር፣ ኢንቲጀር እና ራሽናል ነምበር ምን ማለት ነው የሚለውን በደንብ እናያለን ማለት ነው። ሶ ናቹራል ነምበርስ አር ዘ ሴት ኦፍ ነምበርስ ዛት ስታርትስ ፍሮም ነምበር 1 2 3 and so on። ማንኛውም ቁጥር ወይም መቁጠሪያ ቁጥር ብለን የምንወስዳቸው ቁጥሮች ናቹራል ነምበርስ ይባላሉ ማለት ነው። 1 2 3 ማንኛውንም ቁጥር ስንጀምር ከአንድ ነው የምንጀምረው። እነዚህ ቁጥሮች መቁጠሪያ ቁጥር ወይም ናቹራል ነምበርስ ይባላሉ ማለት ነው። The second one is whole numbers. Whole numbers are denoted by W. W is defined as the set of numbers starting from 0 1 2 3 and so on። ማንኛውም ቁጥር ከዜሮ ጀምሮ 1 2 3 4 እያልን የምንቆጥራቸው ቁጥሮች በሙሉ ሙሉ ቁጥሮች ይባላሉ ማለት ነው በአማርኛ። and also integers are denoted by capital Z ወይም በዜድ መወከል እንችላለን። ኢንቲጀር ወይም በአማርኛ ድፍን ቁጥር የምንላቸውን ድፍን ቁጥሮች ደግሞ እዚህ ጋር እንደምታዩት ዶት 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 ማለት በግራ በኩል ኔጌቲቭ ቁጥሮች እና ፖዚቲቭ ቁጥሮች እንዲሁም ዜሮን የሚያካትቱ ቁጥሮች ድፍን ቁጥሮች ይባላሉ ማለት ነው። That means simply we can find natural numbers and whole numbers in the set of integers. ከኢንቲጀር ውስጥ መቁጠሪያ ቁጥሮች አሉ፣ ሙሉ ቁጥሮች አሉ ማለት ነው። ኢንቲጀር ስለዚህ ከናቹራል ነምበር እና ከሆል ነምበር አንፃር የበዛ ስብስብ አለው ማለት ነው። ናቹራል ነምበር እና ሆል ነምበሮችን አካቶ ይዛል። ሌላኛው ራሽናል ነምበር ነው። ራሽናል ነምበር እንዳጠቃላይ እዚህ ጋር ዲፋይን እንዳደረግነው ሁሉ ማንኛውም ቁጥር ናቹራል ነምበር፣ ሆል ነምበር፣ ኢንቲጀር በሙሉ ራሽናል ነምበር ይባላሉ ማለት ነው። ስለዚህ ራሽናል ነምበር ከነዚህ የሚለየው በምንድን ነው? ፍራክሽን ወይም ደግሞ ክፍልፋዮችን እና ስርዮሽ ቁጥሮችን ያካትታል ማለት ነው። So rational number is defined as the set of numbers including negative fractions. This is simply given as example. ሁሉንም ቁጥሮች ዘርዝረናል ማለት አይደለም። እዚህ ጋር እንደ ምሳሌ የተሰጡ ቁጥሮች ናቸው እነዚህ። ከኔጌቲቭ ፍራክሽን ክፍልፋይ ኔጌቲቭ 3.5 አስርዮሽ ቁጥር፣ እንደገና ኔጌቲቭ 2 ኔጌቲቭ 1 0 0.5 እንደገና 1 3 ሁለተኛ እና የመሳሰሉት ቁጥሮች ራሽናል ነምበር ብለን ዲፋይን እናደርጋለን ወይም ደግሞ ትርጓሜ እንሰጣለን ማለት ነው። እንዳጠቃላይ እነዚህን ቁጥሮች በቬን ዲያግራም ይሄ ዲያግራም ቬን ዲያግራም ይባላል። ቬን ዲያግራም እንለዋለን። ቬን ዲያግራም ይሄ ቬን ዲያግራም ምንድነው የሚያሳየው? የመቁጠሪያ ቁጥሮች፣ የሙሉ ቁጥር፣ የድፍን ቁጥርና የራሽናል ቁጥሮችን ዝምድናቸውን በዚህ በዲያግራም መልክ ወይም ደግሞ በምስል ያሳያል ማለት ነው። ከምስሉ እንደምንረዳው መካከል ላይ ያለችው ትንሿ ክብ ናቹራል ነምበሮችን ታመለክታለች። ምን ማለት ነው? ናቹራል ቁጥሮች ከሌሎች ስብስቦች አንፃር ሲታዩ
ብዛታቸው ቁጥራቸው ወይም አነስተኛ መሆናቸውን ያሳያል። ስለዚህ ትንሿ ሰርክል ትልቁ ክብ ውስጥ ነው ያለችው ማለት ነው። ትልቁ ክብ ትንሿን ሰርክል ውስጥ ላይ ያካትታል። ወይም ደግሞ the set of natural numbers are included under the set of whole numbers and whole numbers are included under the set of integers. Integers are included under the set of rational numbers. ስለዚህ ከዚህ ቬን ዲያግራም የምንረዳው ምንድነው? ሰርክሉ ትልቁ ሰርክል የሚያሳየው የብዙ ቁጥሮችን ስብስብ ያሳያል ማለት ነው። አነስ ያለው መካከለኛው ሰርክል ፍራክሽን እና ዴሲማል ስሪዎች ቁጥሮችን አያካትትም። ስለዚህ ሰርክሉ አነስ ያለው ፍራክሽን እና ዴሲማሎችን ስለማያካትት በስብስብ አነስ ያለ መሆኑን ያሳያል ማለት ነው። ሙሉ ቁጥር ከመቁጠሪያ ቁጥር የሚለየው ዜሮ በመኖሩ ብቻ ነው። Natural numbers and whole numbers are the same, but in the set of whole number there is 0. In the set of integers there are negative numbers. ከዚህ ወደዚህ ያሉት ኔጌቲቭ ኢንቲጀርስ ይባላሉ። z ማይነስ ማለት እንችላለን። ከዚህ ወደዚህ ያሉት ደግሞ ፖዚቲቭ ኢንቲጀርስ ማለት እንችላለን። እችኛዋ 0 ነች። 0 is neither negative nor positive integer. Rational number definition ባየነው መሰረት according to the definition of rational numbers you have given two exercises. The first one is draw a ring around the correct statement it says. ትክክለኛ አባባል የሆነውን አክቡ ነው የሚለው። ስለዚህ ባየነው ትርጓሜ መሰረት ትክክለኛው አባባል የሆነው የትኛው ነው? ትክክለኛ የሆነውን እናከባለን ማለት ነው። የሁለተኛው ጥያቄ ደግሞ እውነት ሐሰት ጥያቄ ወይም ደግሞ right, true or false for the following statements. A, -9/2 is an element of n. A symbol element ወይም ደግሞ አባል ለማለት ነው የምንጠቀመው ማለት ነው። -3 is an element of whole number. 0 is an element of integer. 3/5 is an element of rational number. ስለዚህ ከመጀመሪያው ጥያቄ እንጀምራለን። የመጀመሪያው ጥያቄ ትክክለኛው አባባል የሆነ የትኛው ነው? ከዛ በፊት ጥያቄዎችን ከመስራት በፊት ምን ማለት ነው? ይሄ ምልክት ምን ማለት ነው የሚለውን እናያለን ማለት ነው። ይሄ ምልክት በሂሳብ ስብስብ ወይም ደግሞ ንዑስ ስብስብ የሚለውን ይይዛል። ኢትስ ሳብሴት ለምሳሌ n is subset of w ስንል is to mean that all the natural numbers are an elements of whole numbers. ሁሉም መቁጠሪያ ቁጥሮች ሙሉ ቁጥሮች ናቸው ለማለት ስንፈልግ ሙሉ ቁጥሮችንና መቁጠሪያ ቁጥሮችን ዲስክራይብ ስናደርግ በዚህ ምልክት መጠቀም እንችላለን። ስለዚህ ሳብሴት ማለት ነው። በዚህ መሰረት የመጀመሪያው እናያለን። ናቹራል ነምበርስ are subset of whole numbers are subset of integers. የመጀመሪያው አባባል ትክክለኛ አባባል ነው። ለምን? ሁሉም መቁጠሪያ ቁጥሮች የሙሉ ቁጥር ስብስብ ናቸው። ሁሉም ሙሉ ቁጥሮች ደግሞ ኢንቲጀር ናቸው ማለት ነው። በዚህ መሰረት የመጀመሪያውን ትክክለኛ መልስ ስለሆነ ማክበብ እንችላለን ማለት ነው። ወይ ሁለተኛውን እናያለን። ሁለተኛው z ፕላስ ማለት ቅድም ዲፊኒሽኑ ላይ እንዳየነው ሁሉ z ፕላስ ፖዚቲቭ ለማለት ነው። z ማይነስ ደግሞ ኔጌቲቭ ለማለት ነው። ኔጌቲቭ ኢንቲጀርስ ኤንድ ፖዚቲቭ ኢንቲጀርስ። ስለዚህ z plus is subset of the set of natural numbers is subset of z. የቁጥር መስመር ላይ ብናይ ይሄ 0 -1 -2 1 2 3 እያልን የቁጥር መስመር ላይ ቁጥሮችን ማስቀመጥ ብንፈልግ ቀደም ትርጓሜው ላይ እንዳየነው ከአንድ ጀምሮ በስተቀኝ ያሉ ቁጥሮች z ፕላስ ናቸው። ከ-1 በስተግራ ያሉት ደግሞ z ማይነስ ናቸው። እቺኛዋ 0 ኔጌቲቭም ፖዚቲቭም አይደለችም ማለት ነው። 0 በዚህ መሰረት z ፕላስ ማለት ምን ማለት ነው? ናቹራል ነምበር ማለት ነው። ስለዚህ ናቹራል ነምበር ለራሱ ስብስብ መሆን ይችላል። every set is a subset of itself. ስለዚህ z plus is subset of n is subset of z. this one is also correct. ይሄኛውም ትክክለኛ መልስ ስለሆነ ማክበብ እንችላለን ማለት ነው። እሺ የሶስተኛው q is subset of z is subset of whole number ይላል። ትርጓሜው ላይ ባየነው መሰረት q ማለት የሁሉንም ቁጥሮች አጠቃሎ የሚይዝ ስብስብ ነው። z ደግሞ
ሙሉ ቁጥሮችና መቁጠሪያ ቁጥሮችን የሚይዝልን ስብስብ ነው። ስለዚህ እዚህ ጋር ብንወስድ ኪው ውስጥ ክፍልፋዮች አሉ፣ ዴሲማሎች አሉ። so every set of a number which is located in the set of rational number is not integer because rational number includes fractions and decimals and the same is true ሁሉም ኢንቲጀሮች ሙሉ ቁጥር አይደሉም። ለምሳሌ ኔጌቲቭ ቁጥሮች ሆል ነምበር ውስጥ የሉም፣ ክፍልፋዮች ሆል ነምበር ውስጥ የሉም፣ አስርዮሽ ቁጥሮች ሆል ነምበር ውስጥ የሉም። ስለዚህ ይሄኛው ትክክለኛ ያልሆነ አባባል ነው ማለት ነው። የመጨረሻው አራተኛው n is subset of w is subset of z is subset of q ይላል። ቅድም በቬን ዲያግራም ባየነው መሰረት ናቹራል ነምበር ሁሉም ቁጥሮች ውስጥ ሙሉ ቁጥር ውስጥም አሉ፣ ድፍን ቁጥር ውስጥም አሉ፣ ራሽናል ውስጥም አሉ ማለት ነው። ስለዚህ ይሄኛውም ትክክለኛ የሆነ አባባል ነው፣ ማክበብ እንችላለን ማለት ነው። ወደ ሁለተኛው ጥያቄ ስንሄድ ራይት ትሩ ኦር ፎልስ ነው የሚለው። ቅድም እንደነገርኳችሁ እቺኛዋ ምልክት የኤሌመንት ምልክት ነች። ኢ ካልን ኢትስ አን ኤሌመንት it's the symbol for element so 9/2 is an element of n። እዚህ ጋር የቁጥር መስመሩን ብናይ ኔጌቲቭ ቁጥሮች ናቹራል ነምበር ውስጥ አናገኛቸውም፣ ወይም ደግሞ ኔጌቲቭ ቁጥሮች ክፍልፋዮች ናቹራል ነምበር ውስጥ አናገኛቸውም ማለት ነው። ይሄ ስህተት የሆነ ነው ማለት ነው። ስለዚህ ፎልስ ማለት እንችላለን። የዚህ መልስ ሐሰት ነው። ቢ ኔጌቲቭ 3 is an element of whole number ይላል። ኔጌቲቭ 3 ሆል ነምበር አይደለም። አሁንም ይህንን ሐሰት ማለት እንችላለን ማለት ነው። ሲ 0 is an element of integer። ቅድም እንደገለጽ ነው ኔጌቲቭ ኢንቲጀርስ፣ ፖዚቲቭ ኢንቲጀርስ and 0 are considered as the set of integers። ስለዚህ ኔጌቲቭ ቁጥሮችም ፖዚቲቭ ቁጥሮችም ዜሮም ኢንቲጀር ናቸው። ትሩ ማለት እንችላለን ማለት ነው። ይሄ እውነት ነው። የዲ 3/5 is an element of rational number it says 3/5 ራሽናል ነምበር ነው። 3/5 ክፍልፋይ ስለሆነ ራሽናል ነምበር ነው ማለት ነው። ስለዚህ የኛውም እውነት የሆነ አባባል ነው ማለት ነው። Okay students, according to previous example you have given exercise, so these exercises are given as activity questions for you። ለምሳሌ ምንድነው የሚለው 0.5 whole number ነው ይላል፣ ወይም 0.5 is an element of whole number። B 7/3 is an element of integer። -3 whole 1/2 is an element of rational number and -6 is an element of integer and 0 is an element of positive integer ይላል። እነዚህን ጥያቄዎች በራሳችሁ ሰርታችሁ የራሳችሁን መልስ እንድታስቀምጡልን እንፈልጋለን። ቪዲዮ እንደወደዳችሁ ተስፋ አድርጋለሁ። don't forget to share and leave a comment here below። አስተያየት ካላችሁ ጥያቄ ካላችሁ በቴሌግራም፣ በፌስቡክ፣ በዩቲዩብ ቻናላችን ሼር አድርጉልን። ቀጣይ ቪዲዮ ላይ እንገናኛለን። መልካም ጊዜ። ቻው ቻው።